بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم وبعد يقول الله سبحانه ولله على الناس حج البيت من استطاع إليه سبيلا ومن كفر فإن الله غني عن العالمين وندم أهتوج النات أباتوج السلام عليكم ورحمة الله وبركاته الله سبحانه وتعالى بتكبروا قالوا ولله على الناس حج البيت ለአላህ ስብሓነሁ ወተዓላ እኮ በሰው ልጆች ላይ መብት አስቀምጧል። ሰው ልጆች ላይ ግዴታ አለባቸው። ሐጁል በይት የሱን ቤት መጎብኘት የአላህን ቤት ሐጅ ማድረግ ግድ አድርጎባቸዋል። መን استطاع إليه سبيلا መንገዱን ለቻለ ሰው ወመን ከፈረ فإن الله غني عن العالمين ይህንን የካደና የጌታን ትእዛዝ አቅሙን አላህ ሰጥቶት አካላዊ ብቃት ኖሮት ሀብቱን አላህ ስብሓነሁ ወተዓላ ሪዝቁን ሲሳዩን አስፍቶለት ይህንን ትእዛዝ አልፈጽምም ብሎ እምቢ ያለና ያስተባበለ ወይም የካደ ሰው አላህ ከዓለማት የተብቃቃ ጌታ ነው። በእኛ ጉዞ በመሄድና በመድከማችን ወይም ገንዘባችንን በዚህ ጉዳይ ላይ ኢንቨስት በማድረጋችን ለጌታችን ለአላህ የሚገባለት ጥቅም ኖሮ ባለመሄዳችን ደግሞ የሚቀር ነገር ኖሮ ሳይሆን አላህ ስብሓነሁ ወተዓላ ባሮቹን በማዘዝ የሱ ትእዛዝ የመፈጸማቸውን ጽናትና ለጌታቸው ትእዛዝ የማደራቸውን ልክ አላህ ስብሓነሁ ወተዓላ ይታዘባል ያየናልና አላህ አቅም የሰጠን ወንድም እህቶች እናት አባቶች ሁሉ ይህንን የአላህን ስብሓነሁ ወተዓላ ቤት መጎብኘት የአላህ ግዴታ ነው። የእስልምና አንዱ ማዕዘን ነው። ይህንን ትልቅ ዒባዳ ደግሞ በመፈጸም የሚገኘው ምንዳና ትሩፋትም እጅግ ከፍተኛ ነው። እንግዲህ በኢስላም ውስጥ አላህ ስብሓነሁ ወተዓላ ይህንን ዒባዳ በመስራት ሐጅን በመፈጸም ያስቀመጠውን ምንዳ ወይም ክፍያ በምንም አይነት ዒባዳ ላይ አላህ ስብሓነሁ ወተዓላ አላስቀመጠም። ረሱል ዓለይሂ ሰላቱ ወሰላም በሐዲታቸው እንደገለጹት አልሐጁል መብሩር ለይሰ ለሁ ጀዛኡን ኢለል ጀነህ፣ ንጹህ የሆነ ሐጅ ከወንጀል የጸዳ በሐላል ገንዘብ የተፈጸመ ሐጅ እንዲሁም ስነ ስርዓቱን ከጅማሮ እስከ ፍጻሜው ድረስ በአግባቡ የተፈጸመ ሐጅ ምንዳው ጀነት እንጂ ምንም አይደለም አሉ ነብዩ ዓለይሂ ሰላቱ ወሰላም። እንዲሁም በሌላ ሐዲሳቸው መልእክተኛው መን ሐጀ ሃዘል በይት እዚህ ቤት መጥቶ ሐጅ የፈጸመ ሰው ፈለም የርፉት ወለም የፍሱቅ ውዳቂ ተራ ንግግር ያልተናገረ ወንጀልን ያልፈጸመና ራሱን ቆጥቦ ምላሱ ክፉ ሳይናገር በእጅ እግሩ መጥፎ ነገር ሳይሰራ ራሱን ቆጥቦ ሐጅን የፈጸመ ሰው ረጀዐ ሚን ዙኑቢሂ ከየውሚ ወለደትሁ ኡሙ ከወንጀሉ ይመለሳል። ወደ ቤቱ ወደ ቀየው ወደ ሀገሩ ይመለሳል። ከእናቱ ሆድ እንደተወለደ ሕፃን ንጹህ ሆኖ ከምንም አይነት ወንጀል ጸድቶ ይመለሳል ይላሉ ነቢ ዓለይሂ ሰላቱ ወሰላም። ይህ ትልቅ ዒባዳ ምንዳው ትልቅ ነው። የእስልምና አንዱ ማዕዘን ነው፣ አንዱ ምሰሶ ነውና አላህ አቅሙን የሰጠን ወንድም እህቶች ሁሉ ይህንን ቤት ጉብኝት መሄድ ወይም እዚህ ቦታ ላይ የሐጅን ስነ ስርዓት መፈጸም አላህ በሰጠን አቅም ልክ ይጠበቅብናል። የእስላምን ግዴታ ያልተወጣን ሰዎች ይህን ፈሪደተል ኢስላም መወጣት ግዴታችን ነው። ይህንን የተወጣንም ሰዎች ደግሞ ደግመን ደጋግመን በማድረግ አላህ ስብሓነሁ ወተዓላ ምንዳውን እንዲያበዛልን ወንጀላችንን እንዲምረን እንዲሁም ደግሞ ከምድራዊ ችግሮቻችን ነፃ የምንወጣበት ትልቅ ዒባዳ ነው። ረሱል ዓለይሂ ሰላቱ ወሰላም ታቢዑ በይነል ሐጅ ወልዑምራ ፈኢነሁማ የንፊያኒ ልፈቅረ ወዙኑብ ከማ የንፊል ኪሩ ኸበተል ሐዲድ። ሐጅና ዑምራን አከታትሎ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ምክንያቱም ሐጅና ዑምራን አከታትሎ ማድረግ እነዚህ ዒባዳዎች ምን ያደርጋሉ? ድህነትን፣ ችግርን እና ወንጀልን ያራግፋሉ ከሰው ልጅ ላይ። እሳት ከብረት ላይ እንግዲህ ወይም ደግሞ ወናፍ ከብረት ላይ ዝገቱን ቆሻሻውን እንደሚያራግፈው ከናንተም ላይ ድህነትንና ወንጀልን ያራግፋሉና ሐጅና ዑምራን አከታትሉ ይላሉ። በተለይ የመጀመሪያ እስላማዊ ግዳጃችንን ግዴታችንን ያልተወጣንና አላህ አቅሙን የሰጠን ወንድም እህቶች ሁሉ እንሽቀዳደም። ነብዩ ዓለይሂ ሰላቱ ወሰላም ከማ ፊ ሙስነድ ኢማም አሕመድ ምን ሐዲስ ዓብድላህ ብን ዓባስ ረዲየላሁ ዐንሁማ ነብዩ ዓለይሂ ሰላቱ ወሰላም ይናገራሉ፣ ተዐጀሉ ኢለል ሐጅ ወደ ሐጅ ፍጠኑ፣ ወደ ሐጅ ተቻኮሉ። ፈኢነ አሐደኩም ላ የድሪ ማ የዕሪዱ ለህ ከእናንተ አንደኛችሁ ምን እንደሚገጥመው ምን እንደሚከሰትበት አያውቅምና አላህ አቅሙን ከሰጣችሁ ለሚቀጥለው አሁን እንደዚህ ላድርግና እንዲህ ላድርግ እያላችሁ የሐጅን ጉዳይ ለነገ አታሳድሩት።
አላህ ወፍቆን አላህ አድርሶን የዚህ ዓመት ሐጅ እንግዲህ ዋዜማ ላይ እንገኛለን። መጅሊሳችን እንግዲህ ይህንን የሐጅን ስነ ስርዓት ከዚህ ቀደም እንደነበረው ረመዳንና ከረመዳን ማግስት የሚደረገው የሐጅ ግርግርን ወይ ደግሞ በዚያ መተራመስ ውስጥ የሚፈጠሩትን የመስተንግዶ ችግሮችን እቀርፋለሁ በሚል በሳውዲ አረቢያ የሐጅ ሚኒስቴር በተሰጠ አቅጣጫ መሰረት የረመዳን ወር ከመግባቱ በፊት ሑጃጆች ቁጥራቸው ተለይቶ መታወቃቸውና እንዲሁም ለነሱ የሚደረገው የመስተንግዶ ዝግጅት መቅደም እንዳለበት ስለተወሰነ ረመዳን ከመግባቱ በፊት ሻዕባን 7 እንግዲህ ምዝገባ እንደሚጠናቀቅ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንግዲህ ሐጅና ዑምራ ዘርፍ የተሰጠ መግለጫ እንዳለ ሁላችን ጋር እንደደረሰ ተስፋ አደርጋለሁኝ። ስለዚህ ሁላችንም ቀድመን ፈጥነን እንመዝገብ። አላህ በሰጠን አቅም አላህ ይህንን ግዳጅ ላያችን ላይ ያስቀምጧልና ይህንን ግዴታ እንድንወጣ አደራ ለማለት ወዳለሁ። አላህ ሱብሓነሁ ወተዓላ ለሁላችንም ንጹህ የሆነ ሐጅን አላህ ይወፍቀን። ከዚህ ቀደም ያደረግንም ደግሞ አላህ ደግመን ደጋግመን ይህንን ዒባዳ የምንፈጽምበት በዚህ ዒባዳ የሚገኘውን ምንዳ ትሩፋት የምናገኝ አላህ ያድርገን። በእኛም ሐጅ እንግዲህ ለሀገራችን ሰላም ለችግሮቻችን ሁሉ መፍትሄ የምናገኝበት አላህ ያድርገልን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን ወልሐምዱሊላሂ ረቢል ዓለሚን።